እህቶችም ይኖራሉ። እንዴት ነው ማለት አሁን ለምሳሌ ልባምን ሴት ማን ሊያገኛት ይችላል ብሎ መጽሐፍ ቅዱስም ይጠይቃል። እንደው ወጣቱን ቢጠይቅ ሴቷም ብትጠይቅ ልባም ወንድን ለማግኘት እንደው በምን አይነት መስፈርት ሊመዝኑ ይችላሉ? ልባም ሴት የምትባለው ምን አይነት ሴት ነች? እንደው ልባም ወንድስ የሚባለው ምን አይነት ወንድ ነው? እንደው በተራ መንሳው ሰው የሚሸወደው ምን መሰለ? መጀመሪያ ወረቀት ላይ ቁጭ ብሎ ማግባት ያሰበ ሰው ምን አይነት ሴት ነው የምትፈልገው? ምንድን ነው የምትፈልገው? ሰላምህን ነው የምትፈልገው? መልክ ነው? ቁመና ነው? ምንድን ነው የምትፈልገው? መጀመሪያ ወስን። ቁጭ ለከወሰንክ በኋላ ሰላሜን ካልክ ፊቷን ትተህ ምኗን ማየት ልቧን ማየት ትጀምራለህ። በነገራችን ላይ ኢትዮጵያ ውስጥ በጣም የሚያስደነግጡ የሚገራርሙ ጨዋ ሴቶች እኔ ቢሮዬ ሲመጡ እስከምገረም ድረስ የሚያስደነግጡ ሴቶች። ወንዱ የሚፈልገው ምን አይነት መሰለ? ያላቅሙ እዛ ተንጠራርቶ ሰው የሚያጨበጭብላት፣ ሰው የሚዘፍንላት፣ ሰው ምን የሚላት በቃ የወጣ ነገር ያንን ይፈልገዋል። እሱን አግኝቶ ደግሞ ምን ይፈልጋል? ሰላም ደግሞ ይፈልጋል። ሴቷ ሀብታም ወንድ ማግባት ትፈልጋለች። ምንም የሚኖረው ምንም ጉዳዩ አይደለም። በቃ ሀብታም ብቻ ይሁን። ከዛ እሱን ካገባች በኋላ ደግሞ የተባረከን ደግሞ ትፈልጋለች። እሱን አግበታ መጀመሪያ የተሳሳት ከሆነ እኮ 90% ምርጫ ካስተሳሳትክ በኋላ አንተ መኪና የወያኔ ዴክስ መኪና ላይ 100 ሚሊዮን ብር ኢንቨስት አድርግ። በታሪክ መኪናውን ሬንጅ ሮቨር አታረግ። በቃ እሷ ናት። የሆነ ትንሽ ዲኮር ጣል አድርገህ መኪናውን ወደምታምር መኪና ማዞር ይችላል። ለምሳሌ ልባም የሆነች ሴት አለች፣ ፈራ እግዚአብሔር አለች፣ ቅን ልብ ያላት አለች፣ መልካም ሴት አለች፣ ረጅም አጭር አለች፣ ቆንጆ አለች፣ ፊቷ የሚያምር አለች፣ ልቧ የሚያምር ሴት አለች። ልቧ የሚያምርን ሴት ፊቷ እንዲያምር ማድረግ ትችላለህ። በቃ ፊቷ የሚያምርንም እግዚአብሔር ከረዳክ ልቧ እንዲያምር ማድረግ ትችላለህ። ነገር ግን እሷ ፍላጎት ካላት፣ ለመስማት ፍላጎት የሌላትን ሴት አውራት በዚህ ሰምታ በዚህ ታፈሳለች። አትፈልጉም። አንተ የምታወራው ነገር አይስባትም። የሚስባት ሌላ ነው። እሷ በሌላ ርዕዮተ ዓለም ውስጥ ነው ያለችው። ስለዚህ እኔ አንድ ሰላም መኖር እፈልጋለሁ የምትል ሴት የመጀመሪያም የመጨረሻ ነው። ለምን እንደዛ እንደምልህ ታውቃለህ? የዓለማችን ውድ የሚባል መኪና የሚሄደው በውበቱ አይደለም፣ በጉልበቱ። በቃ ውበቱ ውበት ብቻ ነው። ጉልበቱ ደግሞ ጉልበቱ። ሰው ከሰው ጋር ስትኖር የሚያኖር የእሷ ቁመና የእሷም አይደለም፣ የእሷ ልብ ነው። ልባሟን ሴት ማን ያገኛታል? ልቧን የሚያይ ሰው የለም ነው ፖይንቱ። ወንድም ሆና ሴት ልጅ ልቡን ማየት አትፈልግም። ደሃ ነው እንዲህ ነው እንዲህ። እዚህ ጋር ግን አንድ ማረሳው ነገር ጸግሻ፣ አንተ ብዙ ጊዜ እንዲህ ስትል ሰማለሁ። እኔ እኮ በቃ ደሃ ነው ልባም ነው ብያግብቼ እኮ አሁን ይኸው ከ10 ዓመት በኋላ ደም ሊያስተፋኝ ነው። ይሄ ነገር እንዴት ልታስታርቀው ነው አለች። ወንዶች የሚመጡና ጸግሽ በጣም ቤተክርስቲያን ያደገች ድንግል ምንም ማታቅ ወንድ ነክቷት ጨዋና መለትን ሴት አገባው። ዛሬ ከ7 ዓመት በኋላ ያለንበት ሌላ ታሪክ ላይ ነው። ሰው ልባምነት 2 ነው የምትለኝ ወይስ ምንድን ነው? እኔ አልገባኝም። ያኔም ልክ ነው። እሷ ቦታ ሆነ ደግሞ ብትሰማ እሷም ከዛሬ 7 ዓመት ጀምሮ ላለፉት 7 ዓመት ማይንድ ሴቷን የቀየረ ብዙ ነገር አለ። ይኸው ልንገርህ፣ እኔ ብዙ ጊዜ ሚስቶች እኔ ጋ ሲመጡ እንደው ፈቃደኛ ከሆነ ባልሽንም ብሰማው እላለሁ። አንድ ሰው ብቻ ሰምተ እንደዚህ ነው አይባልም። ንስሐ አባቶችም እኔ ብዙ ጊዜ ወዳጆች ያሉኝና ሲመክሩ እንደው አንድ ሰው ብቻ እንደው ባትሰሙ እላለሁ። ይንሻፈፋል እይታ ሁሉ እኔ ጻድቅ ነኝ ብሎ ነው የሚያወራው። እሷን እንደሰማ እሱን ደግሞ ቢሰማ። በነገራችን ለመፍረድ እኮ አይደለም፣ እንደው ለማውራትም ይመቻል። ባላንስ አድርገህ ለማውራት ልጅቷ ልባም አይደለችም ሚስቴ ካለክ እሱን ብቻ አይደለ የሰማው፣ እሷን ደግሞ ያቺ ልባም አይደለም ያላትን ሴት አንተ ተብሰማት። ልጅቷ ልባም ከሚለው በላይ ናት። ከዛ ውጭ አሁን በዚህ ዘመን ያለ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ሙስሊም በጣም ሚሊዮን ሴቶች አብዛኛው በቃ ሀብታም። እኔ ይገርመኛል። በቃ ሰው ተቸግሮ መኖር አይፈልግም። በቃ አይን እንዳለ ያለው ትልቋም እቺ ቤተክርስቲያን ሴት ናት ስትል መኪና ታያለች። መኪናይቱ ጋር ነው የቆመው። አረ መኪና ሊያስቁም ከዛን እዛው ጋር ያንተ ክብር ለአንተ ያላት ክብር እዛው ጋር ይወርዳል። ውስጧ ምንድን ነው ያለው? በቃ ሀብታም። እንዲህ የሀብታም ጥማት ያላትን ሴት በግድ ጎትተ በተክሊልን ቤት አስገባ አይቀመጥም አይምሯ። እሷ የምትፈልግ በነገራችን ላይ አታስጨንቅ። ሰው ሀብታም ማግባት ፈልጋለሁ ካለ ልክ ነች፣ የእሷ ምርጫ ነዋ። ይሄ የእሷ ህይወት ነው። ሀብታም ነው ፈልገው ካለች በቃ እሷ ለሀብታም ነው የምትገዛው። እኔ ምን አውቃለሁ መሰለው ሚሊዮነር ነው ብላ የከተማው ደሃ ያገባች ሴት አውቃለሁ። ደሃ ነው ብላ የከተማው ሚሊዮነር ያገባች ሴት አውቃለሁ። ምን ይሆናል መሰለ በጣም ልጅቷ ሰውየውም በጣም ሚሊዮነር አድርጋ ነው የሚይዘው መኪና በጣም የሚያስደነግጥ ነው። ሲያወራ ሲጫወቱ ሲያወራ ቢዝነቱ ምን ታያለች። የሚይዘው የሰው መኪና ነው። የሆነ ድርጅት እንትን ባለቤት ነው፣ እንትን ማናጀር ነው፣ ግን ባለቤት አይደለም።
ሲታይ የያዘውን መኪና ብታይ አንተም ዋው ይሄማ ሚሊነር ነው ትላል። ያገባችሁ ምንም የሌለው ድሃ ነው። ከዛ ደግሞ ምን ሴት አውቃለሁ የሆነ ቦታ ስታወቅና ደግነት ቸርነት ምናምን ታሳየዋለች። ሰውየው ለካ አለ የተባለ ሚሊነር ግን ቀለል ብሎ ነው የሚኖሩ። ቀለል ብሎ ምኗን ወደድኳት በለኝ፣ ምኗን ወደድኳት። ሌሎች ሴቶች መኪና ጋ ሲያዩ እዛ ፋብሪካ ሲያዩ ምናምን ሲያዩ እሷ አታቀኝም አላቃትም። እዛ ጋር ያየውባት ደግነት ነው ወደዚህ እንድመጣ ያደረገኝ። አሁን አግብተው ወልደው እየኖሩ ነው። እና ዞሮ ዞሮ በጣም ልባም ሴት፣ ጨዋ ሴት፣ በጣም የተሻለች ለህይወት የምትሆን ሴት ማግባት የፈለገ ሰው ከፊቷ ላይ አይኑን አንስቶ ልቧ ላይ ልብ የሌላት ሴት ላይ ልብህን ብትሰጥ ትርፉ ኪሳራ። ልቧን እንዴት ግን ማየት ይችላል? ስራዋ ግን ብትጠነቀቅስ? እንደው በደንብ ገፋ አድርጌ ልሄድ ብዬ ነው። አንተ ጋር ስትመጣ ወይም እሷ ጋር ሲሄድ እንደው ባያሳውቅስ? አሁን ልቧን ከምትናገረው ከምታደርገው በጣም ተጠንቅቃ ብትታረግስ እንዴት መለየት ይቻላል? ጥሩ። በነገራችን ላይ ተጠንቅቃ ምንድን ያደረገችው? አንተን ለማግባት አይደለም? አንተን ለማግባት ትንሽም ቢሆን ፍቅር አለ ማለት ነው። የፈለገ ይጠንቀቅ። የተጠነቀቀው ለምንድን ነው? ሊያገባት ከሆነ ጥሩ፣ ለሌላ ነገር ከሆነ ችግር። ሰውየው አንተ ጋር ለምዛው ሰው ለፍቅር ነው። በነገራችን ላይ ፍቅር ምን ያደረገ መሰለህ? ሶምሶን መቼም ልክ ባይሆንም በሷ ፍቅር አይደለ የወደቀው? በደሊና። አዎ ምን መሰለ፣ እሱ ግን ተናገረ። ክብሩ ያለው ጸጉሩ ላይ እንደሆነ ባይናገርስ እየወደደችው ትኖር ነበር። ጌታዬ እንዳለችው ትኖር ነበር። ክብሩ የት እንደሆነ ነገራት። እና ወንድ ስትሆን እንደ መሪ ነው ማሰብ ያለብህ። ሴት የምታስበው እንደ ሴት ነው። ወንድ ማሰብ ያለበት እንደ ወንድ። ሚስት ጋም ስትመጣ አሁን እንዲህ ስል ያው ሰዎች በደንብ በተለየ ነገር እንዳይለዱት እንጂ በቃ ወንድ ከሆንክ ወንድ ነው የምትሆነው። ሚስትህን የምትመርጣትም አንተነ። የምታሳየው ነገር አለ፣ የማታሳየው ነገር አለ። ይሄ ማለት ስለ ድብቅነት ምናምን አደራ ሰዎች እንደዛ ላይ እሱን ይቀሰቅሳል ነበር። እኔም አሁን ከፍቅረኝነት ሀሳብ ወጣንና ግን አሁን ሶምሶንን ስታነሳው ለደሊላ ምስጢሩን ባይነግራት ኖር እንደተከበረ ይኖራል አልክ። ሰው እንደተከበርኩኝ ለመኖር ማልነግራት ሚስጥር ሊኖር ይገባል ማለት ነው። አዎ ያው ልንገርህ፣ እሱን አሁን ሰዎች እንደፈለጉ ነው የሚረዱ። ለዛ ነው እሱ መናገርም አልፈልገው። ብቻ ግን ምን አለፈ መሰለ፣ ሁሉ ነገር አይነገርም። ሁሉ ነገር ግን ከሚስት የሚደበቅ ነገር ምንም ነገር የለምም። መናገርም ቢኖርብህ እንዴት እንደተናገርከው ነው በጣም ነጥብ ያለው። ዞሮ ዞሮ ወደ መጀመሪያው ሐሳቤ ልክ ስመለስልህ ግን ብታስመስልስ አንተም ፈልጋ ነው የምትፈልጋት ከሆነ ደመነፍስ ከመራክ ያው እግዚአብሔር ፈቅዶ ሊሆን ይችላል፣ ጸልይበትና አግባት። ካልመራክ ግን የሆነ ቦታ ላይ ራስን ቆም ታደርጋለህ። የሆነ ቦታ ራስን ቆም ታደርግና ከዛ በኋላ ደግሞ ትጠይቃለህ እንጂ በነገራችን ላይ ሰው ዝም ብሎ አያገባም። እግዚአብሔር መንፈስ ቅዱስ በቃ እንዲመራ ይመራል መንፈስ ቅዱስና ትጸልያለህ። በዛ ላይ ሰው አስመስላም ጠጋ ብትል አንተን ፈልጋ ነው፣ እንደ መጥፎ ነገር አታየው። የሆነ ሰውም እሷን ፈልጎ ትንሽ ቢያስመስልም ፈልጓት ነው እንጂ ሌላ ለመግደል ለማድረግ አይደለም። እና እሱን ነገር በይ ጥሩ ነው። በጣም መልካም